የተጋገረ እንጎቻ በማሰሮ ውሃ አገኘ፣ በላም ጠጣም መልሶ ተኛ ይላል። እየሰማችሁ ነው? በላም እስቲ በላም በሉ እስቲ፣ ጠጣም መልሶ ምን ሆነ? ተኛ። የእግዚአብሔር መልአክም ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። በልቶ ዛሬ እነዚህን ቀናቶች 3 ቀናቶች ከሐሙስ ጀምሮ እስከ ዛሬ ድረስ እግዚአብሔር በጋሽ ዮሐንስም በተለያየ መንገድ በዝማሬም እየተናገረን ያለውና በዚህ ጊዜ ውስጥ ነገ እንዳትበልታችሁ ጠጥታችሁ እንዳትተኙ አንድ ማሳሰቢያ ቃል ብቻ ተነግሬ ወደ ጸሎት እንሄዳለን። መጽሐፍ ቅዱስ የያዛችሁ ቶሎ ብዬ ልሂድ። ኤፌሶን ምዕራፍ 5 ላይ አንተ የምትተኛ ንቃ፣ ከሙታን ተነሳ፣ ክርስቶስ ያበራልሃል። እንግዲህ እንደ ጥበበኞች ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖቹ ምኖች ናቸው? ክፎች ናቸው። ዘመኑ ምን አድርጉ? ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ። ምን ይሙላባችሁ ይላል? ኧረ በደንብ መንፈስ ይሙላባችሁ። ጌታ ሆይ አሁንም እንደገና በዚህች አጭር ጊዜ ተናገረን በኢየሱስም አሜን። የዚህች ምድር ስዕል እንዲሁ ሳይ በልቤ የመጣው ነገር ነው። በሉም ተኙም እንዳይሆን ነገ ተጠያቂ እንዳንሆን ዳግም ማስጠንቀቂያ ለመናገር ነው የፈለኩት። አንተ የምትተኛ ምን ሆን? ንቃ፣ ከምን? ከሙታን ተነስ ይላል። መተኛት አደጋ አለው። እንቅልፍ ማለት ሰው ሲተኛ አይሰማም። በአካባቢ የሚፈጸመው ድርጊት የሚከናወኑ ነገሮች አያውቅም፣ አይገናዘብም። የአይነት እንቅልፍ እጅግ አስቸጋሪ ነው። አንድ ሰው ከተኛ እንዳልኩት አይሰማም። ሲተኛ አካባቢ የሚፈጸመውን ድርጊት አያውቅም። ድርጊቶቹ ምን እንደሚከናወኑ አይገነዘብም። ይልቁንም በመንፈሳዊ ዓለም እንቅልፍ እጅግ አደጋ አለው። እንደምታውቁት በኢየሱስ ክርስቶስ ይመጣል ተብለን ቅድም እየተነገረን ነው። በማቴዎስ 25 ላይ እነሆ ሙሽራውን ይጠብቁ 10 ሚዜዎች ነበሩ። እነዚህ ሚዜዎች በሁለት ይከፈላሉ፣ ልባምና ሰነፎች። ልባሞቹ በዘይት ሞልተው ሲጠብቁ፣ እነዛ ግን ጊዜ አለም ብለው ከጊዜ አንጻር ምንድን ያደረጉት? እነሆ ዘይታቸውን ሳይሞሉ ተኙ፣ አንቀላፉ። ሙሽራው ሲመጣ እነሆ አካፍሉን ሲላቸው ለእኛ አይበቃንምና እናንተ ሄዳችሁ ግዙ አሉ። ሊገዙ ሲሄዱ በመሃል ላይ ሙሽራው መጣ፣ በር ተዘጋበት። እንግዲህ እንቅልፍ አደጋ የሚያደርገው የሚመጣውን ኢየሱስን በክብር እንዳንቀበል ያደርጋል። ሁለተኛ እነዛ አንደኛ ነገሥት ምዕራፍ 3 ላይ የምታነባቸው ሴቶች አሉ። ሴተኛ አዳሪ ነበሩ። በ3 ቀን ልዩነት ልጅ ወለዱ። የተወለዱ ልጆችን ታሪክ ስታነቡ የሚገርም ነገር ነው ያለው። አንደኛዋ ተኝታ ምን አደረገች? ልጇ ላይ አፍና ተኝታ ገደለችው። ልጇን የገደለችው ምን ሆና? እሷ ተመቻችታ፣ እሷ ሞቋት ልጇን እዛ ውስጥ የነበረው ልጅ ሲንፈራገጥ የህይወት ጣር ሲይዘው አልገባትም። ዛሬም ቤተ ክርስቲያን ትውልድ ሲሞት መሪዎች እኛ ተመቻችተን በእንቅልፍ ላይ ትውልድ እንዳያልቅ ማስጠንቀቂያ ነው ንቁ የሚለው። ሌላኛው ደግሞ ያሰረቀችው በምንድን ነው? ኧረ ንገሩኝ። በመኝታ ነው። እንቅልፍ መንፈሳዊ ዓለም ውስጥ ትልቅ በተለይ ደግሞ በዚች ምድር ላይ በትልቅ እንቅልፍ ላይ የወረዳችሁበት ጊዜ ነው። ስለዚህ ዛሬ የመንቃት ጊዜ ነው። ኧረ በደንብ አሜን። አንድ ሰው እንደው አጭሩ ለመናገር እንዲያንቀላፋ አንድ ሰው ታሪክ ልንገራችሁ። ዮናስ ይባላል። ምዕራፍ 1 ላይ ስትሄዱ ዮናስን እንዲህ ይላል እግዚአብሔር ቃል አማትያስ ወደሆነው ዮናስ ልጅ እንዲህ ሲል መጣ። ተነስተ ወደዚች ወደ ታላቋ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊት ወጥቷልና በእርሷ ላይ ስበክ አለ። ስለ ወንጌል ሳስብ አንድ መጽሐፍ ሳነብ አሜሪካ ሀገር ውስጥ የሆነ ነው። ትልቅ ዩኒቨርሲቲ ውስጥ አንድ የጽዳት ሰራተኛ ነበረች።
እቺ እናት አይነ ስውር አንድ አይኗ እውር ነው ሳነብ መጽሐፉ ላይ እና እውር ስለነበረች እቺ እናት ልጇን በሷ ምክንያት ስኮላር ተሰጠውና በዛ ዩኒቨርሲቲ ውስጥ በከፍተኛ ደረጃ እያደገ ሄደ። ግን አንድ ቀን ወደ እናቱን ጠራትና አንድ ማስጠንቀቂያ ሰጣት። እያደገ ጓደኞቹ የአይነ ስውር ልጅ መባልን ስለጠላ እናትየውን በሷ መጠራትን ስላፈረባት አንድ ማስጠንቀቂያ ነገራት። ከዛሬ ወዲህ ያና ልጄ ነው ብለሽ በሰው ፊት ብትናገሪ እኔና አንቺ ለዘላለም እንለያያለን አላት። እና ለረጅም ጊዜ ተጠንቅቃ አንድ ቀን ተሳስታ ልጄ ብላ ጠራችው። ማንን? ልጇን። ይሄን ጊዜ ልጁ ተበሳጨ፣ ተቆጣ፣ እናቱን ጥሎ ሄደ። ተለያዩ ለረጅም ጊዜ። እናስ ልጁ አደገ፣ ዩኒቨርሲቲ ጨረሰ፣ በትልቅ ከፍታ ላይ ኖረ። እናት ናፍቆት ያዛትና ልጇን ሄዳ ፈለገችው። ስቴት ውስጥ አቋርጣ ፈልጋ እሱ የነበረበት ቤት ካገኘች በኋላ ስታንኳኳ እሱ ልጆቹ ሚስቱ በሩን ከፈቱ። ሲከፍቱ እናቱ ናት። አንቺ ሴትዮ አሁንም እኔ ስር ተከተልሽኝ አላት። እናትየው ይቅርታ ብላ ሄደች እቺ እናት። እና መጨረሻ ላይ ከብዙ ረጅም ጊዜ በኋላ እቺ እናት ይሄ ልጅ አርጎ የተወለደበት አገር ሄደና እዛ አገር ላይ ያለ አንድ ነገር ያችን አሮጊት ልጅ ሲል አሮጊቷ ያችን እናቱ ሞታለች እና ጎረቤት ነገሩት። ግን አንድ ደብዳቤ ከመጣ ልጄ ስጡ ብላ የሰጠችው ደብዳቤ አለ ብለው ደብዳቤ ሰጡት። እንዲህ ይላል፣ ውድ ልጄ ዛሬም ለዘላለም ማፈቅርህ እምወድህ ልጄ ሆይ በጓደኞች ፊት ስላዋረኩ ከፍተኛ ይቅርታ፣ በሚስትና በልጆች ፊት ስላቃለልኩ ይቅርታ አድርግልኝ። ግን አንድ ነገር እወቅ አለችው። ልጅ ሆነ አንተ ታመምክ፣ ካንሰር ያዘ አይንህን። ያንተ አይን መውጣት ስለነበረበት እና ሐኪሞች አይን ሌላ ያስፈልጋል ስላሉ የአንተ አይን በሽተኛውን አውጥቶ የኔን አይን አውጥተው ለአንተ ሰጡ። በዚህ ምክንያት ነው እውር የሆንኩት ብላ ያቺ እናት ሞተች። ዛሬም አንድ ነገር ነው እኔና እናንተ የተናገርን ሰው ያደረገን ኢየሱስ ክርስቶስ ያፈርንበት ጊዜ ብዙ ነው። ስለዚህ ወንጌልን መስበክ ግዴታችን ነው። ክብር ለእግዚአብሔር ይሁን። ስለ ዮናስ ልበል፣ አጭር ነገር ነው የምናገረው። ዮናስ ታላቅ የእግዚአብሔር ሰው ነው። መጽሐፍ ቅዱስ ላይ እሱ የተናገረው ትንቢት የተፈጸመ ታላቅ ነቢይ እንደሆነ ዮናስ ይነገራል። አንድ ቀን እግዚአብሔር ቃል ወደሱ መጣና ወደ ነነዌ ላከው። እግዚአብሔር ሂድና ወንጌል ስበክ፣ እነሆ ኃጢአታቸው ሰማይ ድረስ ደርሷል አሉ። ይህን ነገር እነሆ ዮናስ ሊቀበል አልፈለገም።